እንደዚህ ሲያስጨንቀኝ የነበረው ጉዳይ እንዲሁም ደግሞ እንደዚህ ግራ ሲያጋባኝ የነበረው ጉዳይ አንድና አንድ ጉዳይ ብቻ ነው። ምክንያቱም የሆነ ቪዲዮ ካየው በኋላ ዩቲዩብ ቪዲዮን መስራቴን መቀጠል አለብኝ ብዬ ወሰንኩ። እሱን ቪዲዮም ደግሞ ያየሁት ድንገት ፕሌይ ስክሮል በማድረግበት ሰዓት ነበር። እሱን ቪዲዮ ሳይና ደግሞ የተሰማኝን ስሜት ከዚህ ቪዲዮ ቀጥሎ አስቀምጬዋለሁ። ፎቶግራፊ፣ ቪዲዮግራፊ፣ ግራፊክ ዲዛይን፣ ቪዲዮ ኤዲቲንግ፣ ሚውዚክ፣ ፊልም ሜኪንግ፣ 3D ኮንቴንት ክሪኤሽን ወዘተ። ታዲያ ከእነዚህ ነገሮች በአንዳቸውን ማስተራቅ ነው ወር ደግሞ ስፔሻላይዝ አላደረግም። በእያንዳንዱ ነገር ጎበዝ ነበር። ነገር ግን አንድ ችግር አለ። በብዙ ዘርፎች የምፈልጋቸውን ውጤቶች እንዳላይ ያደረገኝ ነገር ይህም ነገር ወይም ደግሞ በአማርኛ ጽናት አለመኖር ማለት ነው። ኮንሲስተንሲ እንዳይኖረኝ ካደረጉ ነገሮች ውስጥ ደግሞ ለምሳሌ ፍርሃት፣ ፐርፌክሽኒዝም፣ ፕሮክራስቲኔሽን፣ ራስን መጠራጠር አካባቢ ዋናዎቹ ናቸው። እነዚህ ነገሮች ኮንሲስተንሲ ብቻ ሳይሆን ያሳጡ ሌሎችን ነገሮች እያሳጡ ነበር። ፖቴንሻሌን፣ ፓሽኔን፣ ክሬቲቪቲን፣ በራስ መተማመኔን፣ ያመኑብኝን ሰዎች፣ ማንነቴን ኤንድ ላትስ ሞር። ስለዚህ አንድ ቻሌንጅ ለራሴ ለመስጠት ወሰንኩ። 30 ቀናት ውስጥ 30 ኮንቴንት አፕሎድ ማድረግ ኤኬኤ 30 ዴይዝ ቻሌንጅ። ይህን ቻሌንጅ ደግሞ ስሙን ፕሮጀክት ኤኦቲ እንለዋለን ነው። የዚህ ፕሮጀክት ዓላማ ቪው አይደለም፣ ፎሎወር ብዛት አይደለም፣ ቫይራል መውጣት አይደለም። ይወጣል በላም ግን ማንም ቃል ይህ ቪዲዮ ራሱ 10 ሰው ሊሆን ይችላል። ለማንኛውም የዚህ ፕሮጀክት የዚህ ቻሌንጅ ዋና ዓላማ የሚሆነው ኮንሲስተንሲን ቢልድ ለማድረግ እና ፐርሰናሊ ራሴ ላይ ብዙ ነገሮችን ኢምፕሩቭ ለማድረግ ነው የሚሆነው። ከሁለት ዓመት በፊት አይፌል አዘ ኮንቴንት ክሬተር ግን አሁን አንዴ ድጋሚ መሞከር ፈልጋለሁ። ምክንያቱም ይህ ነገር ኤኬኤ ኮንቴንት ክሬሽን መስራት መፈለግ ብቻ አይደለም፣ እንደምችል ለራሴ መስክሬያለሁ። ሌሎች ሰዎችን የምፈልገውን ቫሊዴሽን ሰጥተውኝ ግን ኦፍኮርስ አሁንም ቫሊ ያለው ኮንቴንት መስራት ነው የምፈልገው ክሬቲቭ በሆነ መንገድ። ጌቱ እንገናኝ። ፒስ በቆንቆን ነገር ልክ ይህን ቪዲዮ ካዩት በኋላ ውስጤ ምንም ሰላም ሊያገኝ አልቻለም። ምክንያቱም ዩቲዩብ መስራት የምወደው ነገር ነውና መጽሐፍ ይዤ እንኳን ስለሱ ነበር ማስበው። ዩቲዩብ ላይ እንዴት መመለስ እችላለሁ ብዬ በጣም ጨነቅ ነበር፣ በጣም አስብ ነበር። ከምንም በላይ ደግሞ መመለስ ከመፈለጌ በላይ እንዴት የሚለው ነበር የሚያሳስበኝ ነበር። ስለዚህ እንዴት መመለስ አለብኝ የሚለው በጣም አሳሳቢና ብዙ ቪዲዮዎችን ያደርጉኛል። ነገር ግን በስተመጨረሻም አንድ ውሳኔ ወስኛለሁ። ነገር ግን ሁሌም ቢሆን እንደዚህ ዩቲዩብ ጀምራለሁ እያልኩ ፒሲ ጋር ቁጭ እንዳልኩ ወይም ሴታፕ ጋር ቁጭ እንዳልኩ ለእኔ የሚታየኝ ጌም መጫወትና ከዚያ ያለፈ ነገር የለም። ምክንያቱም እዛው ከፍታለሁ፣ ፊፋ እጫወታለሁ፣ እዚህ ጋር ቪዲዮ ላይ እንደምትመለከቱት ማለት ነው። ፊፋ እየተጫወትኩ ነበር ሙሉ። ስለዚህ አሁን ከዚህ የተሻለ ነገር ማምጣት አለብኝ ብዬ አስባለሁ። ፊፋ እየተጫወትኩ እንኳን ለምን ቁጭ እንዳልኩ ሳስታውስ በጣም ይደብረኛል። ምክንያቱም እዚህ ጋር የመጣሁት ዩቲዩብ ቪዲዮ ለመቅረጽና ለመስራት እንዲሁም ደግሞ ኤዲት ለማድረግ ነበር። ነገር ግን እኔ እንደምታዩኝ ፊፋ እየተጫወትኩ ነበር ማለት ነው። ስለዚህ ይሄ የአጭር ጊዜ ደስታዬ መሆኑን አወቅኩት። ምክንያቱም ፊፋ ስትጫወቱ፣ ጌም ስትጫወቱ የአጭር ጊዜ ደስታ ነው። ዩቲዩብ ስሰራ ግን ያ ሁሉ ስቃይ እኔም በጣም ደስ ይለኝ ነበር። ቪዲዮ ስሰራ ያለው ስቃይ፣ ኤዲት ሳረግ፣ ቪዲዮ ሲበላሽ፣ አንድ ሲንን ለማምጣት በጣም ብዙ ጊዜ ስቆይ ያ ሁሉ የለፋውበት ዩቲዩብ ቻናሌ ገደል ሊገባ እንደሆነ ተሰማኝ። ምክንያቱም አስቡት፣ በጣም ብዙ ነው የለፋሁት። እናንተም ታውቃላችሁ፣ ምንም በማይኖረኝ ሰዓት እንደምንም እየሰራው ነበር። አሁን ግን እጄ ላይ ፒሲ አለ። ቢያንስ የተሻለ አድርጌ መስራት እንዳለብኝ ተሰማኝ። ቀጥታ አሁኑን ወደ ስራ መግባት እንዳለብኝ ስላወቅኩ ተነስቼ ስራዬ መስራት ጀመርኩ። ያው ብዙ ባስብም ብዙ ብጨነቅም የወሰንኩት ግን አንድ ትንሽዬ ውሳኔ ነበር። አዎ እመለሳለሁ፣ ዩቲዩብ መስራቴን እቀጥላለሁ። ነገር ግን እንዴት የሚለው ነበር ሲያሳስበኝ የነበረው። ለሱም ደግሞ መፍትሄው እንደዚህ አይነት ዶክመንተሪ አይነት ፊልም ሰርቼ ሾርት ፊልም ማለት ነው ለእናንተ ለመቅረብ ነበር።
ሶ በዚሁ ቀጥላለሁ። ዶክመንተሪ መስራቴን ቀጥላለሁ። አም ባክ ቱ ፍሬ ሰላም ቴች። በቅርቡ ቤንገር ቪዲዮ የጠብቁ ጋይስ። ይመቻችሁ።